ያድርግላቸው። ሁሉም በደህና የሚቆይ አላህ ያድርገው። መቼም አይሞት ሲባል ዱንያ ላይ ይኖራል ማለት አይደለም። ይህን ነው በአፍላ መቀጨትን አላህ የያዘው። ነጋዴውም ሽማግሌው አፊያ ሆኖ የሚኖር አላህ ያድርገው። ሁሉንም አፊያ አላህ ያድርገው። አላህ ያስደስተው። እንግዲህ ጭንቅ የሚባል ነገር ፊት ዱንያ አኺራ የማያገኛቸው አላህ ያድርገው። ሰይድና ሙሐመድ ማሻአላህ ስልካቸው አላስተምት እያለ ነው። አላህ ይጠብቃቸው። ማሻአላህ ኑረዲን ጀማል 5000 ብር አስገብቷል። አላህ ይቀበለው። አላህ ይቀበለው። ይጠቀስ ያለ 500 ብር አስገብቷል። ማሻአላህ አቡ ዋኢል ወንድማችን ነው። ስሙን ደብቆ ነው ኩሚያው 2 ካሬ ብሏል። አላህ አክበር። ማሻአላህ አላህ ይቀበለው። ዋኢል የሚያሳድግበት ኢንሻአላህ። ከአውስትራሊያ ፋዒል ኸይር 50 አውስትራሊያ ዶላር ለይቷል። ረሕመት ሙሐመድ የተባለች እህታችን ማሻአላህ 50,000 ብር ለይታለች። አባቷ በሙሐመድ ሰዒድ አንድ ካሬ ማለት ነው። ባላምሳውን ካሬ ላይ ያዙታል። ካሬ ወሊድ ይባላል። 500 ብር ለይቶ ትልቁ ልጅ ያሟልና አፊያ አላህ ያርግልህ። ለሐኪም የማያወጣ ብር አላህ ያርግልህ። እስካሁን እዚህ የለየቱትንም ሁሉም ሀጃቸውን አላህ ያውጣላቸው። አፊያ አላህ ያርጋቸው። አላህ ያስደስታቸው። በረከት አላህ ያርግላቸው። የሰጠው ሁሉ በረከት አፍዋጅን ሁሉ የሚገባላቸው አላህ ያድርገው። ለዚህ ያወጣ ሁሉ አላህ ይጠቀም። አላህ ይጠቀም። አፊያውንም አላህ ሀያቱንም ረዥም አድርጎ ዒልሙን ተቅዋውን በዱንያም በአኼራም በደስታ መኖርን ለነሱ አላህ ያድርገው። ከሀበሻ ሬዲዮ ደግሞ ከቶቻችን 2 እህትማማቾች ኸውላና ኑርያ በሀበሻ ሬዲዮ ስም 10,000 ብር ነይተዋል ከዱባይ። አላሁ አክበር። ሌላ ደግሞ አንድ ሴት እንደዚሁ ሀይቅ አባት ያልፈዋል። ለሳቸው ንያ 10,000 ብር ምናለች። ግን በሀበሻ ሬዲዮ በሰይድ ሁሴን እና በሼክ አብዱላህ ስም 1 ካሬ። ይህ ካሬዎች ጉዳይ እንግዲህ ያለቁባቸው ነው። ሶስት ልጆቻቸው ነው 2 ካሬ ይዘው የነበሩት አንዱ በምስቱ ስም እንደዛውም በአሲያ ስም 2 ካሬ ነው ይቻለው። ተጨማሪ ሌላ በልጆች ውስጥም ነበር። አሁን በባለቤቱ ስም እንደዛም በአሲያ ስም የሁሉንም ሀጃ አላህ ያውጣው። ሀበሻ ሬዲዮ ያወጡትን ምልቶቻችን ማማቾቹም ሌሎችንም ሀጃቸውን አላህ ያውጣው። በኑር ሁሴን በሻህ አብዱላህ የሚያለው በእናቱም በአክስቱም ጊዜ የጨመሩትን አላህ ሀጃቸውን አላህ ያውጣላቸው። አላህ ያውጣላቸው። ቃዲር ሐጃት የሆኑ ጌታ የሁሉንም ሀጃ አላህ ያውጣው። ሁሉም በቀሩ የያዘውን ዓሊም ሚስጥር አኽፋ የሆነ ጌታ እሱ ያውቀዋል። የሁሉንም ሀጃ አላህ ያውጣው። የሁሉንም ሀጃ አላህ ያውጣው። ሁሉንም አላህ ያክብረው። አንደኛ ሰኻዋ መስጠትም ትልቅ ሀብት እኮ ነው። ሰኻዋ ከሌለው ሀብት ቢኖር ምን ያደርጋል? ወላሂ ሀብት ተሰጥቶ ዓፊያ መስጠትም ሌላ ትርኪም ነው። እንከን የሌለው ሀያት አላህ ያድርግላቸው። ሁላቸውም ሀያታቸውን አጣጥመው አልሐምዱሊላህ ብለው የሚኖሩበት ሀያት አላህ ይስጣቸው። ወደ አኺራም ሲሄድ ያ ረብ እንግዲህ በቃል ደግሞ ዘክረናል፣ ሰይደናል፣ ጾመናል። እሱም የተናገረ በቃሉም ያሰበ የዛ ሁሉ ሀጃ ይውጣ። የተደሰተው በእጁም አይነካ በምላሱም እንደ አያት አድርጎ ብቻ ፈገግ ያለው ሁሉ ፈገግ ያለ ሀያት አላህ ይስጣቸው። በዛሬ የተደሰተው ሁሉ ሁልጊዜ ፊት ዱንያ ወልአኺራ የሚደሰት አላህ ያድርገው። በህንፃ መሰራት፣ በጀማ መጠናከር፣ በኸይር መስፋፋት ደግሞ የከፋ ሁሉ ዱንያ ለቆይ ምን ያደርጋል? ሰላም ለጂስ ገለል ይበል። ሁሉም ያስደስተዋል። ከደሰተ ይልቀቅ። ለአህለ ሱና ወል ጀማ ይልቀቅ። ክብረቱንም ለአህለ ሱና ወል ጀማ አላህ ያርገው። መሐባውንም ለአህለ ሱና ወል ጀማ አላህ ያርገው። የውላውንም ለአህለ ሱና ወል ጀማ አላህ ያርገው። አኺያርን ጥርግ አርጎ አህለ ሱና ወል ጀማ ተደስቶ ይኖር አላህ ያርገው።
على سيدنا السلام عليكم ورحمة الله وبركاته. السلام عليكم. በነሱ በሙሐመድ ኑሪ አንድ ካሬ፣ ወንድሟ በነባት ኢብራሂም አክስት የምትሆንላት ነች አንድ ካሬ፣ በፊርደውሳ ኑሪ አንድ ካሬ፣ በሀጀራ ኑሪ አንድ ካሬ እና አሁን የተነጋገርን ያለ ነው የዱሪ ቤተሰቦች አንድ ክፍል ያሉ። አው እየደወልኩና አሁን የተወሰነ ተኝተውብኝ ነው ብላለች። ዓኢለት ዱሪ ይባልና ኢንሻአላህ አንድ 30 ካሬ ከያዙ አንድ ለዝም የመጣው አንድ ሁለት የለየተው ስለተሰብስበ አንድ ጉርፋ ነው አይሰጣቸው እስካሁን የለየተው ጉዳይ አለ። አንድ ሁለት ሆኖ ያው በእንደዛ መለየት ያለቃለቀ ጉርፋ ተብሎ በየቦታው ግን ከሚል ስማቸው ከታወቁም ታወቀ 40 ካሬ ካለ አንድ ካሬ በቃ ይሄ በእንትን የተለየ ተብሎ ሩፋዎቹ እንደዛ መሆን አለባቸው አይደለም። የአይላም በአይላ ይሁን ሸሪካ የሚሆነ ካለ በሸሪካው በጋራም ከመጣ በጋራ እያለ እንደዛ ነው አላህ ያስደስታቸው ይጨምርላቸው፣ አፊያው ይጨምርላቸው። እነሱ ጨምረው እንደለየቱ አፊያውን ሀብቱም ዋውን ደስታውን ይጨምርላቸው ይጨምርላቸው። ይሄ ደግሞ በቤተሰቡ እንዲሁ በተለያየ ያለውን ጅና ማስረከብ ወጥቶ የሚሄድ አላህ ያርገው። ሁሉም ተጠቃሙ የሚሄድ አላህ ያርገው። ልጅና አባትን ጎረቤትና ጎረቤት ወንድማማችንም አላህ ያፋራ ጀማዓውን ማማቾች 10 ሺህ ብር ነበር። እንደዚሁም በአባ ሸህ ሷሊህ ጎንደርና በሸህ አሊ ጎንደር ስም ደግሞ ያሰቡትን ሐጃ አላህ ይብላላችሁ ወአላህ ይገራላችሁ። እንደው ሙሉን እንችልበታለን ብሉትን አቅም አላህ ይስጣችሁ። ሌላ አይገነባም ወይ የታቀው እንደዛ ያለ ተምኪን ከዓፊያ ጋር አላህ ይስጣችሁ። አሚን። ይሄን ያትረሱት የጎርፋ ስሙ ካሬ በደንብ ይደማል። ሐቂቀተ መርሐባ በአለሱና በተለያዩ ስማቸው እንኳን አንድ ሁለት ነው ቢበዛ በቃ ባንድ ይሆንላቸዋል። ዘው ድረስ አይቀላቀልም። ካሚላ የተባለች እኔ አሁን 1000 ላስገባ፣ ግን ቀጣይ 1000 ካሬውን ማስገባበት አላህ አድርገው። አሚን። አሁን ባንድ ሺህ ጀመርከው አይደለም ህንፃውን የምንጨርስበት አቅም አላህ ይስጣል። በሰው አቅም ሆነ አንዲትም ካሬ ከባድ ይሆናል። አንዲትም ብር አላህ ታሰኸራት አይሆንም። ሲሰኸረው ደግሞ አንዲትም ህንፃ ትንሽ ናት አይደለም። ሁሉንም የምችልበት አላህ አድርገው። ሁሉንም ምችል ይህም ብቻ አይደለም። እንደው ኸይራት በተባለ ስለዚህ ኡስታዝ አብዱራህማን ስም 2000 አጠቃላይ 10 ሺህ ብር ዲነያ ሰዋል። ማሻአላህ ፈጀውን አላህ አውጣለት። አላህ ያሳካለት። በሷሊሁል አሚን የሚያለ ወራሙ ዝም ያለ በጀሚዕ አውሊያ ሁሉ ሐጃቸውን አላህ ያውጣው። ሐጃቸውን አላህ ያውጣው። የለየቱትን አላህ ያደርግላቸው። ያለየቱትንም ትዝ ያላላቸው ጀሚዕ ኸይራት ከነሱ ጋር ሐፊዝ የሚያለ ሐፊዟት ተቅያት ነቅያት ከሆኑ ልጆች አላህ ያድርግላቸው። ሒፍዙንም አላህ ያግራላቸው። ዒልሙንም አላህ ያግራላቸው። ራሱንም አላህ ያግራላቸው። ሁሉም መቼም በክብረት ነው የሚሰራው። ክብረቱን አላህ ያግራው። መርዝ የሌላ ዱንያ ለእንዲህ አይነት የምትወጣ ክብረት አላሁም አንድ ወንድማችን 1000 አሁን አስገባ ባለው ቀድር ሐጃውን አላህ እንዲያወጣል። አክስታችን ከአውስትራሊያ ቅድም 2 ካሬ ይሆንልኝ አሉ። ከፈሪዳ ጋር ሌላ አንዳንድ ካሬ ጨምሩልን። አላህ ይጨምራቸው። አላህ ይጨምራቸው። ኸይራቱ ሁሉ አላህ ይጨምራቸው። ሐጃቸውን አላህ ያውጣው። አላህ ያስደስታቸው። ገና ካሬ ወላለቀ ሌላ ህንፃ ይሆኑ ጀምራለን። አላህ ይጨምራቸው።
ሁለተኛ አሁን ضعف مضاعف የሆነ ያቸው ጀማ ታብታብ እያደረጋችሁ ታብታብ አድርጉ። 3 ሚሊዮን አስገባው እና ደግሞ ኢንሻአላህ መለየት የምትፈልጉ መግባት ትችላላችሁ። 5000 የተባለው 1 ተጨመረ 1 ካሬ ሁሉንም አላህ ይጨምርልህ፣ አፊያውንም አላህ ይጨምርልህ። ሁሉም ይጥፋ፣ ድህነት ይጥፋ፣ የጀህል ድህነት ይጥፋ። ምን ያደርጋል? ማስወጥበት ብቻ ነው እንጂ የጀሰድንም ድህነት የዒልሙንም ድህነት አላህ አስታቀው። ሁሉንም አላህ ያክብረው፣ አላህ ያክብረው። አላህም አድርጎ አላህ ይስጣቸው። ደግሞ ለጌቶቻችን ወንድሞቻችን አጃቸውን አላህ ያላሰቡት እድል አላህ ይስጣቸው። አላህም ሀገር ውጭ ወጥተው ቤተሰቦቻቸው ከእናቶቻቸው ከአባቶቻቸው የሚበላቱት ወንድሞቻችን አላህ ይሰኽርላቸው። ትዳሩንም አላህ ይሰኽርላቸው። ልጅም አላህ ይስጣቸው። ሁሉንም አላህ ያስተካክል። በአመመው ይሻል ይክበር ይባል ገባው ያግባ። አላህ ይሰኽረው፣ አላህ ይሰኽረው። ሁሉም ይደሰት። ባጢልና ድህነት ይጥፋ፣ ሐቅ ይፋፋ፣ የሁሉም ሙራድ ይሳካ፣ ሙራዳቸው ይሳካ፣ ሁሉ እነሱ ሙራድ ይሳካ። እነሱንም አላህ በአፊያ በተቅዋ አላህ ያኑራቸው፣ ሀብታቸው ይጨምር እየጨመሩ በደስታ እንዲኖሩ አላህ ያደርጋቸው። ማሻአላህ መርሐባ። ቲክቶክ ላይ ይለያል ሙፈሉ ታውበት ቲክቶክ ሰላም አልሐምዱሊላህ። ቀጥሉ። አብደራህማን እባላለሁኝ። ንያለኝ ንያዬን አላህ እንዲያሳካልኝ 20 ሺህ ብር ነው ይቻለሁ። የት ነው? ከዚህ መርሐባሽ ዛኩሙላሁ ኸይራን። ሌላ እንድሪስ ነኝ በአሻርያና ማቱሪድ ነጃሺ ኢትዮጵያ 1000 ብር። ነጃሺ ኢትዮጵያ ዩኒቨርሲቲ ነው። ማሻአላህ ነጃሺ ከዛው ጀመረ። መርሐባ። ቅድም ሙአሕመድ አሕመድ ፈቂ በሚል ስም ስንጠቅስ የነበረው አላህ አፊያ ያርጋቸው ኢንሻአላህ። ካናዳ መጀመሪያ 500 ነይተው ነበር። መጀመሪያ ከዛ 500 ጨምረው ነበር። እንዲህ እያሉ ከፍ እያሉ እየጨመሩ ሄደው ነበር። መጨረሻ ላይ ምን አሉ? ስለ ካሬው ጉዳይ ሲነሳ እንግዲህ ከሌላም ሰው ከእሳቸው ጋር ማለታቸው ይመስለኛል 1000 ይዟል እና 2200 4 ካሬ ሆነ። 4 ካሬ ሆነ። 4 ካሬ በመርከዙ እንዳለ ሆነው ለመስላሓው የሚገባው 500
ይገባል ማለት ነው። 4204 ካሬ 4 ካሬ ቋሚ የሆነ ማለት ነው። ከዛውም ከአውስትራሊያ አክስታችን ሁስኒያ ሳዕዲ ከእናቴ ጋር ሐሊማ ዑመር 1 ካሬ ለሁለታቸው ያዙ ካሬ ያዙ። አላህ ያሳካላቸው፣ አላህ ያሳካላቸው፣ አላህ ያሳካላቸው። እየጨመሩ የሚሄዱ አላህ ያድርጋቸው። እየጨመሩ እያደጉ የሚሄዱ አላህ ያሳካላቸው፣ አላህ ይሰኽርላቸው፣ አላህ ይሰኽርላቸው፣ አላህ ይሰኽርላቸው። ሀያተን ጠይባ አላህ ያኑራቸው። ቀልባቸው የሰበረውን ነገር ሁሉ አላህ ያንሳው። ቀልቡ የተሰበረው ሁሉ ቀልቡ ይጠገን። የከፋ ሁሉ ይደሰት። የሁሉንም ሀጃ አላህ ያውጣው። የሁሉ ሀጃ እያንዳንዱ በየቤቱ ብዙ ነገር ነው ያለው። ሀጃ ያተባለን አላህ ያውጣው፣ አላህ ያውጣው፣ አላህ ያውጣው፣ አላህ ያውጣው። እንደይ ጨምረው ጨማምረው ለህንፃ ብለው እያደጉ የሄዱትን ሁሉ እድገታቸው በየሰከንዱ በየደቂቃው በየሰዓቱ በየቀኑ በየሳምንቱ ባልበዛበት ጊዜ በዩቲዩብ ድሩሶቻችንን የተቀዱ ድሩሶችን እያሰራጨ ብዙ ስራ የሰራ ወንድማችን አቡበከር ሽፋ ይባላል። ባለፈው ወንድሙ እንደውም ቅጥር የተመቶ የነበረው እሱ ምን የሚያቅም ይህን ልሳተፍ ብሎ 1600 ብር አስገብቷል። ሰዎችም ለጓደኛዬም ዱዓ አድርጉልኝ ብሏል። ኢንሻአላህ ሌላ ፋዒል ኸይር እዚሁ የተለየት ነው 500 ዶላር ፋዒል ኸይር ሌላ ፋዒል ሰይዱ ባመጡ እንጂ የአሩሲ ውጋታ እነሱ በዛለው ትግራይ ጀመራ አይደለም ብለው በሻሊ ጎንደር ሲመጣ ሰይዱ ባእንሱ ይታለው ይቀመጣል ነው የሚያደር ማለት ይቀጥበሪ ሁሉም እንግዲህ አጥባሪ አላህ ምን ሼህ አብዱራህማን እሳቸው ልጅ ደግሞ አብዱላህ ባለሙሉ ነው በሐዲዳቸው ደግሞ አሁን እንግዲህ ሳቢቁን ዋሉ በጀነትም ሳቢቃ ነሳቢቁን ወላኢከል ሙቀረቡን ካላቸው ባሮች አላህ ያድርጋቸው። ሙቀረቡን አላህ ያድርጋቸው። ሙቀረቡን አላህ ያድርጋቸው። አቅሙን አላህ ይስጣቸው። አላህ በሰፊው አላህ ይስጣቸው። ጨምሮ አንድ ብሌት ደርሷል ማለት ነው። እንግዲህ ሁሉም የሚችሉበት አላህ ያድርጋቸው። ሁሉም የሚችሉበት አላህ ይስጣቸው። አላህ ይስጣቸው። አላህ ይጨምራቸው። مع النبي والصديق وشيخاቸው ጋርም في الدنيا والآخرة አብረው ቢኖሩ አላህ ያድርጋቸው። ወየተ ነብይ አላህ ይወፍቃቸው። ልጆቻቸውን ሶላሃ ጀባ ንቀባ አላህ ያድርጋቸው። ما شاء الله عالم ولا قرآن ولا الناس تشكر والله جاهون يا الله ما شاء الله ሰው በካሬ እየነየ ነው። እኛ ቢያንስ 3 ሚሊዮን ሙላት ሁላችንም ታብታ ብናደርግ ኢንሻአላህ መነየት የፈለጋችሁ ደግሞ እየገባችሁ አሁን በአባታቸው ስም አባቴ ቢኖር ብዙ የሚሰራ ነውና አጠቃላይ 3000 ያደርሰውታል። 3000 ደርሰው 3000 ደርሷል። 3000 ካናዲያን ማለት አንዱ ካሬ በካናዲያን 525 ዶላር አካባቢ ነው የሚሆነው። ስለዚህ ትንሽ ወደ 6 ካሬ
ጠጉር ማለት ነው። እስካሬ ከምናምናቸው ኢንሻአላህ እስካሬ ካደረሳችሁትም ይሞላላችኋል። ኢንሻአላህ 6 ይሞላል ማለት ነው። አብሽሩ። ትንሽ ነው የጎደለው። እስካሬ ይሞላል። እስካሬ ማለት 300,000 ብር ነው በኢትዮጵያ። በ95 እንኳን እናካፍለው 3157 3200 ብር አካባቢ ነው። በቃ ሰላም አለይኩም። እንዴት ናችሁ ሾዎቻችን? ካሪ በስልሽ እንደት ይነገር ሰላም 5,000 ብር በነደራደሪ ስም 5,000 ብር ደግሞ በራሴ ሀያት መልካሙ ዱንያ ሄረን አላህ እንዲያሳምርልኝ ያማረ ትዳር ደግሞ አላህ እንዲሰጠኝ ከስደትም ደግሞ ስደት ላይ ተሰደደ ደግሞ ሁላ አላህ ከስደት እንዲያወጣ እንደው አድርጉልን። መሻይኮቻችን ሾዎቻችን ደግሞ እንወዳችኋለን በጣም ማለት ስላየናችሁ ራሱ ደስ ብሎናል። 5,000 በማን ነው? 5,000 በነደራደሪ በነደራደሪ ደራደሪ እነ ሼህ አህመድ ሐጅ አህመድ ደራ الشيخ بشامل مرة هاي الشيء ما شاء الله دارو من يعمل برادك سفيدي والله والله الله يسامر لنا برادك اللي يشون والله الله يساكم ما يساكم دارو يساك الله الله يساك الله شوالي والله الله يوفقك شوالي الله يسخر دنياكم وحياتكم بما አንተ ራስህን ውሰድና እዛ አስብ ምን አይነት ህይወት ነው የሚኖረው? ብር ምን ነው ከኔ ጋር እንደዚህ ለመጣላት እኮ ትፈልጋለህ። እዛ ሆኜ ብጣላ ደስ ይላል። ደስታ አውስትራሊያ አክስት ዛህራ አህመድ አንድ ካሬ ያዙልኝ። ስራ አለንና የስራ እንዲያመን ዋድ ብሎ ነበር የቤተሰብ 5 ነበር 5 አሰላሙ አለይኩም። አሁን የመስጊዱ መንገድ የተደረገ ሄሎ